በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ልጁን የሚወድ ሰው በፍጻሜው በእርሱ ደስ ይለው ዘንድ ልጁን መቅጣትን ቸል አይልም። ልጁን የሚቀጣ ሰው በእርሱ ደስ ይለዋል፣ በወዳጆቹም ዘንድ ይመካበታል። ልጁን ያስተማረ ሰው ጠላቱን ያስቀናል፣ በወዳጆቹም ዘንድ በእርሱ ደስ ይለዋል። ከእርሱ በኋላ እንደ እርሱ ያለ ልጅ ተክቷልና አባቱ ቢሞትም እንዳልሞተ ይሆናል። በሕይወቱም ሳለ በልጁ ደስ ይለዋል፣ ቢሞትም ልቡ አያዝንም። ከእርሱ በኋላ ጠላቶቹን የሚበቀል ለወዳጆቹም ዋጋን የሚከፍል ልጅ ተክቷልና። ልጆቹን የሚያባልግ ሰውነቱ ይቆስላል፣ በጩኸታቸውም ጊዜ ልቡ በሕመም ይሰቃያል። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅ አውታታ ይሆናል። ልጅህን ካቀማጠልከው ይበረታታብህ ዘንድ ይመለስ፣ ከእርሱ ጋር ብትጫወት ያሳዝንህ ዘንድ ይመለሳል። እንዳያሳዝንህም አትሳቅለት፣ በፍጻሜም ጥርስህን ያረግፍሃል። በወጣትነቱ ጊዜ ልጅህን ስድ አትልቀቀው፣ በስህተቱም ጊዜ ቸል አትበለው። ባደገ ጊዜ እንዳያምጽብህ በልጅነቱ ጊዜ ጎኑን ግረፈው። በእርሱ ጥፋት እንዳታፍር ልጅህን ቅጣው፣ ያገለግልሃልም። ምንጭ መጽሐፈ ሲራክ ምዕራፍ 30 ከቁጥር 1